በአሜሪካ ከተሞች የተቃውሞ ሰልፍ ስለመደረጉ፣ ሩሲያ የአሜሪካን ጦር ሰፈር ምስጢራዊ መረጃ ለኢራን ሰጥታለች ስለመባሉ፣ የህንድ መርከቦች ሆርሙዝ ሰርጥን አቋርጠው ስለማለፋቸው፣ ኢራን ኬንያን ስለማስጠንቀቋ፣ ፓኪስታን በጦርነቱ ዙሪያ ስብሰባ ስለመጥራቷ፣ ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት የመደበች አገር ስለመሆኗ፣ ጎልደን ቪዛ የተሰኘ የነዋሪነት ፈቃድ ሊሰጥ ነው ስለመባሉ፣ መንግስት መሰረታዊ ካልሆኑ ስራዎች ውጪ ያሉ ሰራተኞች የዓመት እረፍት እንዲወጡ ስለማስገደዱ፣ የኢትዮጵያ ስኳር ግሩፕ የአቅርቦት ውሉን በማቋረጡ ክስ ቀርቦበታል ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎችን እነግራችኋለን። የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። የአሜሪካ ከተሞች ተቃውሞ ማስተናገዳቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ እና ፖሊሲዎቻቸውን ለመቃወም በተለያዩ የአሜሪካ ከተሞች በተካሄዱ ሰልፎች ቢያንስ 8 ሚሊዮን ሰዎች መሳተፋቸውን አዘጋጆቹ ሲገልጹ፣ የመንግስት ባለስልጣናት በበኩላቸው በተቃውሞ ሰልፎቹ ምን ያህል ሰው እንደተሳተፈ ከመግለጽ ተቆጥበዋል። በ50 የአሜሪካ ግዛቶች 3100 የተለያዩ ሰልፎች መካሄዳቸውን ያመለከቱት አዘጋጆቹ ከአንድ ዓመት ባነሰ ጊዜ ውስጥ በፕሬዝዳንት ትራምፕ አስተዳደር ላይ የተጠራ ሶስተኛው ተቃውሞ ሰልፍ ላይ ነገስታትን አንሻም የሚል መፈክር እንደተስተጋባም አመልክተዋል። በኢራን ጦርነት ውስጥ የአሜሪካ ተሳትፎ የፕሬዝዳንት ትራምፕ አስተዳደር ሰነድ አልባ በሚል ሰዎችን ከአሜሪካ ለማባረር የሚያደርገው ጥረትና የሚከተላቸው ፖሊሲዎች ተቃውሞ እንደቀረበባቸው አሶሺየትድ ፕሬስ አስነብበዋል። የዶናልድ ትራምፕ አስተዳደር በስደት ላይ የሚከተለውን ፖሊሲ ለመቃወም አደባባይ የወጡ ሁለት ሰዎች የተገደሉባት ሚኒሶታ በተካሄደ ሰልፍ የተገኙት ሴናተር በርኒ ሳንደርስ አሜሪካ ወይ አምባገነናዊ ወይም የጥቂት ሀብታሞች አገዛዝ ስር እንድትወድቅ አንፈቅድም ሲሉ ተናግረዋል። የዋይት ሀውስ ቃል አቀባይ አቢጌል ጃክሰን እና የፕሬዝዳንት ትራምፕ የሪፐብሊካን ሹማምንት ግን የተቃውሞ ሰልፎቹ ከፍተኛ የህዝብ ድጋፍ የሌላቸው የግራ ዘመሞች መነሻዎች ናቸው በማለት አጣጥለዋል። ሩሲያ የአሜሪካን የጦር ሰፈር ምስጢራዊ መረጃ ለኢራን አሳልፋ መስጠቷ ተገልጿል። ዩክሬን የስለላ ተቋማት ባወጡት አዲስ መረጃ መሰረት ሩሲያ በሳዑዲ አረቢያ የሚገኘውን የአሜሪካ ጦር ሰፈር የሚያሳዩ የሳተላይት ምስሎችን ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብላ ለኢራን አሳልፋ ሰጥታለች። የዓለምን ትኩረት በሳበው በዚህ መረጃ መሰረት ሞስኮ ለቴህራን የሰጠችው መረጃ የጦር ሰፈሩን ቁልፍ ስፍራዎች በትክክል ለይቶ የሚያሳይ ሲሆን ይህም ኢራን ለሰነዘረችው ጥቃት እንደ ትልቅ ግብዓት ጥቅም ላይ ውሏል ነው የተባለው። ይህ ድርጊት በሩሲያና በምዕራባውያን መካከል ያለውን ፍጥጫ ወደ ሌላ ደረጃ እንደሚያሸጋግረው ተገምቷል። በተለይም በፕሬዝዳንት ትራምፕ የሚመራው የፔንታጎን መስሪያ ቤት በኢራን ላይ የየብስ ወታደራዊ እርምጃ ሊወስድ እንደሚችል ፍንጮች እየታዩ ባሉበት በዚህ ወቅት የሩሲያ ጣልቃ ገብነት ሁኔታውን ይበልጥ አሳሳቢ አድርጎታል። የዩክሬን የስለላ ድርጅት ይፋ ያደረገው ምስጢራዊ ሰነድ በሳዑዲ አረቢያ የሚገኘው የአሜሪካ ጦር ሰፈር እንዴት ኢላማ ውስጥ ሊገባ እንደቻለም ግልጽ ማብራሪያ ይሰጣል ተብሏል። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ስጋትን የደቀነ ሲሆን ፔንታጎን በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅት እያደረገ መሆኑ ተሰምቷል። የምዕራባውያን መሪዎች በጉዳዩ ላይ አስቸኳይ ስብሰባ እያደረጉ እንደሆነና ሁኔታው ወደ ለየለት ጦርነት ሊያመራ እንደሚችል ተገምቷል። የህንድ መርከቦች የሆርሙዝ ሰርጥን አቋርጠው ማለፋቸው ተገልጿል። በሳምንቱ መገባደጃ ቀናት 2 ተጨማሪ የህንድ ባንዲራን ያነገቡ ነዳጅ ጫኝ መርከቦች 94,000 ቶን ፈሳሽ ነዳጅ ጋዝ ጭነው በሆርሙዝ ሰርጥ በኩል ማለፋቸውን የህንድ የመርከብ ሚኒስቴር አስታውቋል። ሁለቱ ነዳጅ ጫኝ መርከቦች ወደ ህንድ ምዕራባዊ የባህር ዳርቻ እየተጓዙ ነው። የመጀመሪያው ወደ ሙምባይ እና ሁለተኛው ደግሞ ወደ ማንጋሉር ያመራሉ ሲል ሚኒስቴር መስሪያ ቤቱ ይፋ ማድረጉን ዶይቼ ቬለ ያስነበበው። በአሜሪካና በእስራኤል የአየር ጥቃቶች ሳቢያ በሆርሙዝ ሰርጥ የባህር ላይ ጉዞን ኢራን ሙሉ ለሙሉ መሰረዟን ያወሳው ዘገባው ሰርጡ ለዓለም አቀፍ የድፍድፍ ዘይትና ጋዝ ቁልፍ የመተላለፊያ መንገድ መሆኑን ጠቅሶ የሰርጡ መዘጋት ከመካከለኛው ምስራቅ የሚመነጨውን የፈሳሽ የተፈጥሮ ጋዝ ገዢ በዓለም ደረጃ ላይ የምትገኘውን ህንድን ጨምሮ በዓለም ኢኮኖሚ ላይ ጫና ፈጥሯል ብሏል። ህንድ በአሁኑ ጊዜ የተወሰኑ መርከቦችን በሆርሙዝ ሰርጥ ውስጥ እንዲያልፉ የሚያደርግ ጠንካራ ግንኙነት ከኢራን ጋር አላት እየተባለ ነው። ሌሎች 4 የህንድ የነዳጅ ታንከሮችም ቀደም ሲል የባህር ሰርጡን አቋርጠው እንደነበር ሲዘገብ ቆይቷል። ነገር ግን 485 የህንድ መርከበኞችን የያዙ 18 የህንድ ባንዲራን ያነገቡ መርከቦች በባህረ ሰላጤው ክልል ውስጥ አሁንም ይገኛሉ ይባላል።
ኢራን ኬንያን አስጠንቅቃለች። ናይሮቢ ኬንያ የሚገኘው የኢራን ኤምባሲ ኬንያ ከአሜሪካና እስራኤል ጋር የምታደርገው ግንኙነት ላይ ጥንቃቄ እንድታደርግና በኢራን ላይ በሚሰነዘሩ ጥቃቶች ላይ ተባባሪ እንዳትሆን የሚል ጠጠር ያለ ማስጠንቀቂያ ያዘለ መግለጫ አውጥቷል። ኤምባሲው መጋቢት 18 ቀን 2018 ባወጣው መግለጫ የሆርሙዝ የባህር መተላለፊያ መስመር ለሁሉም ዝግ እንዳልሆነ ገልጿል። ይሁን እንጂ መተላለፊያው በኢራን ላይ ወታደራዊ ጥቃት በሚሰነዘሩት አሜሪካና እስራኤል እንዲሁም ለጥቃቱ ድጋፍ ለሚሰጡ ማናቸውም ወገኖች ዝግ መሆኑን በማስታወስ ኬንያም በኢራን ላይ ለሚሰነዘር ጥቃት ተባባሪ የምትሆን ከሆነ ለኬንያ መርከቦች ዝግ እንደሚሆን በዲፕሎማሲያዊ ቋንቋ ገልጿል የተባለው ኤምባሲው አክሎም የኬንያ መርከቦችም ሆኑ የሌሎች አገራት የንግድ መርከቦች በመስመሩ በሰላም ማለፍ የሚችሉት 3 ቅድመ ሁኔታዎችን ሲያሟሉ ብቻ እንደሆነ አውስቷል። እነዚህም በኢራን ላይ እየተካሄደ ባለው ህገወጥ ጥቃት ላይ አለመተባበር፣ የኢራን ባለስልጣናት ያወጧቸውን የደህንነት ደንቦች ማክበር፣ ከመጓዛቸው በፊት ከኢራን የሚመለከታቸው አካላት ጋር ቅንጅት መፍጠር የሚሉ ናቸው። በመሆኑም ኬንያ ከጥቃቱ ፈጻሚዎች ጋር የምትተባበር ከሆነ መርከቦቿ ሰላማዊ ተብለው ስለማይቆጠሩ በመስመሩ እንዳይተላለፉ እገዳ ሊጣልባቸው እንደሚችል ኤምባሲው አስጠንቅቋል። በተጨማሪም የሆርሙዝ ወሽመጥ መዘጋት በኬንያ የኑሮ ውድነት ላይ ተጽዕኖ ይፈጥራል ተብሎ የሚናፈሰው ወሬ የአሜሪካና የእስራኤል የፕሮፓጋንዳ ውጤት ነው ሲል አስተባብሏል። ፓኪስታን በኢራን ጦርነት ዙሪያ የሳዑዲና የቱርክ ዲፕሎማቶችን ስብሰባ መጥራቷ ተሰምቷል። የፓኪስታን መንግስት በአሜሪካና በኢራን መካከል እንደ አስታራቂ ሆኖ እየሰራ እንደሆነ ያስነበበው ዘገባው በኢስላማባድ ከተማ ውይይቶች እየተካሄዱ መሆኑንም ጠቅሷል። ከሳዑዲ አረቢያ፣ ግብፅ እና ቱርክ የተውጣጡ ከፍተኛ ዲፕሎማቶች በኢራን ላይ እየተካሄደ ባለው የአሜሪካና እስራኤል ጥምር መር ጦርነት ዙሪያ ለመወያየት እና ግጭቱን ለማርገብ ከፓኪስታን አቻቸው ጋር ለ2 ቀናት የሚቆይ ውይይት በኢስላማባድ ለማድረግ ተሰባስበዋል ብሏል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ኢራን በፓኪስታን ሰንደቅ ዓላማ የሚጓዙ ተጨማሪ 20 መርከቦች ወይም በቀን 2 መርከቦች ገደማ በሆርሙዝ የባህር ወሽመጥ በኩል እንዲያልፉ መፈቀዱን አስታውቀዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ እንደተናገሩት ለኢስላማባዱ ውይይት እንደ ዝግጅት አካል ከወንድሜ ኢራኑ ፕሬዝዳንት መሱድ ፔጂሽኪያን ጋር ለ1 ሰዓት ያህል ዝርዝር የስልክ ውይይት አድርገናል ማለታቸው ተሰምቷል። በኢስላማባድ የተካሄደው ስብሰባ ብዙዎች እንደሚሉት ብቸኛው አዋጭ አማራጭ የሆነውን ዲፕሎማሲና ውይይትን ያካተተ የወሳኝ ሂደት ጅምር መሆኑ በዘገባው ተመላክቷል። እንደ ፕሬዝዳንቱ ጽሕፈት ቤት ገለጻ ፔጂሽኪያን የኢስላማባድን ጥረት ያደነቁ ሲሆን በኢራን ላይ የሚሰነዘረውን ጥቃት ለማስቆም ፓኪስታን የምታደርገውን የማስታረቅ ጥረትም አመስግነዋል ተብሏል። ሁለቱ መሪዎች ባለፉት ሳምንታት ስለ ግጭቱና ፓኪስታን ግጭቱን ለማቆም ስላላት ቁርጠኝነት ቀደም ብለው ተነጋግረው ነበር። ኢስላማባድ ከቴህራን ጋር የቆየ ግንኙነትና ከባህረ ሰላጤው አገራት ዘንድም የቅርብ ትስስር ያላት ሲሆን ሻሪፍና የጦር ኃይል ጠቅላይ አዛዡ ፊልድ ማርሻል አሲም ሙኒር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የግል መቀራረብ ፈጥረዋል። እንደ ዘገባው ከሆነ ፓኪስታን በአሜሪካና በኢራን መካከል እንደ ዋነኛ መልእክት አቀባይ በመሆን በማስታረቅ ጥረቱ ውስጥ በሁለቱ ወገኖች መካከል መልእክቶችን በማስተላለፍ ላይ ትገኛለች ተብሏል። ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚ መሆኗ ተሰምቷል። በፈረንጆቹ 2026 ዓመት ጎረቤት አገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑን ግሬት አፍሪካን ዲጂታል ሚዲያ ዘግቧል። አገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖችና በቴክኖሎጂ የታገዙ ትጥቆች በማስታጠቅ ላይ ትገኛለች። የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ ሲሆን ይህም ቀጠናዊና ውስጣዊ የጸጥታ ስጋቶችን ለመቋቋም የሚያስችል ዝግጁነት ለመፍጠር ያለመ መሆኑ ተገልጿል። ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተሞች ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች ነው ያለው ዘገባው አክሎም በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከወኑ የልማት ስራዎች አገሪቱ ለጥበቃም ሆነ ለብልጽግና ያላትን ቁርጠኝነት የሚያሳዩ ናቸው ብሏል። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልን መጣመር ዘመናዊ ቀጣይነቷን፣ ተሰሚነቷን እያሳደረች ትገኛለች ብሏል። ጎልደን ቪዛ የተሰኘ የነዋሪነት ፈቃድ ሊሰጥ መሆኑ ተሰምቷል። የኢሚግሬሽንና ዜግነት አገልግሎት ለውጭ ሀገር ባለሀብቶች የሚሰጥ ጎልደን ቪዛ የተሰኘ የ10 ዓመታት የነዋሪነት ፈቃድ አስተዋውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ጎሳ ደሚሴ ለኢትዮጵያ ዜና አገልግሎት በሰጡት ቃለ ምልልስ
ተነሳሽነቱ የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ሁኔታን ለመፍጠር መንግስት የሰራው የኢኮኖሚ ማሻሻያ አካል ነው ብለዋል። ተቋሙ አሰራሩን ከዓለም አቀፍ ደረጃዎችና ከዘመናዊ የቴክኖሎጂ ፍላጎቶች ጋር ለማጣጣም ከፍተኛ ተቋማዊ ለውጥ እያደረገ መሆኑን ማሳያ እንደሆነም መጥቀሳቸው ተሰምቷል። የጎልደን ቪዛ ከፍተኛ ተጽዕኖ ላሳረፉ ባለሀብቶች በኢትዮጵያ ውስጥ ያለ ቢሮክራሲ እንቅፋት እንዲኖሩና እንዲሰሩ ለማስቻል የተነደፈ መሆኑን ነው ኃላፊው የገለጹት። በርካታ ሀገራት ከ5 እስከ 10 ዓመታት የሚቆይ የነዋሪነት ፈቃድ እንደሚሰጡ ያወሱት ምክትል ዋና ዳይሬክተሩ ኢትዮጵያም ጥራት ያላቸውን ባለሀብቶች ለመሳብ የራሷን ሞዴል ማስተዋወቋን ገልጸዋል። ቪዛው ለ10 ዓመታት የሚያገለግልና ባለቤቶቹ በሀገር ውስጥ በበለጠ ነጻነት እንዲንቀሳቀሱ የሚያስችል የኤሌክትሮኒክ ፈቃድ ነው ተብሏል። መንግስት መሰረታዊ ካልሆኑ ስራዎች ውጭ ያሉ ሰራተኞች የዓመት ረፍት እንዲወጡ መመሪያ አስተላልፏል። በኢትዮጵያ ያጋጠመውን የነዳጅ አቅርቦት እጥረትና በትራንስፖርት ዘርፉ ላይ የሚታየውን ጫና ለመቀነስ የመንግስት ተቋማትና የልማት ድርጅቶች መሰረታዊ ተግባራት ላይ ያልተሰማሩ ሰራተኞቻቸውን የዓመት ረፍት እንዲያስወጡ መመሪያ መሰጠቱ ታውቋል። በዚህ ሳምንት የተላለፈው ይኸው መመሪያ ሁሉንም የመንግስት መስሪያ ቤቶችና የመንግስት የልማት ድርጅቶችን የሚመለከት ነው። እንደ ኢትዮ ኢንጂነሪንግ ግሩፕ ያሉ ተቋማት መመሪያውን በተግባር ላይ ማዋል የጀመሩ ሲሆን ቁልፍ ተግባራት ላይ የተሰማሩ ሰራተኞች ብቻ በስራ ገበታቸው ላይ እንዲገኙና ቀሪዎቹ ግን የዓመት ረፍታቸውን እንዲጠቀሙ በውስጥ ማስታወቂያ አሳስበዋል። በስራ ገበታቸው ላይ የሚገኙ ቁልፍ ሰራተኞችም የህዝብ ትራንስፖርት አገልግሎት እንዲጠቀሙ ተነግሯቸዋል። በኢራን በአሜሪካና በእስራኤል መካከል ያለው ቀጠናዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ማሳደሩ ይታወቃል። በመሆኑም በአገሪቱ ያለውን ውስን የነዳጅ ክምችት በአግባቡ ለመጠቀምና እንደ ቢሾፍቱ አዲስ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላሉ በወር ከፍተኛ መጠን ያለው ነዳጅ ለሚፈልጉ ግዙፍ ሀገራዊ ፕሮጀክቶች ቅድሚያ ለመስጠት መንግስት ውሳኔ ማሳለፉ ተገልጿል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ አቅርቦት ውልን በማቋረጥ ምክንያት ክስ ቀርቦበታል። ከ4 ዓመታት በፊት በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የተቋቋመው የኢትዮጵያ ስኳር ኢንዱስትሪ ግሩፕ የስኳር ሽያጭን የመቆጣጠርና የፋብሪካ ግንባታ ፕሮጀክቶችን የማስተዳደር ኃላፊነት ተጥሎበት ነበር። በአሁኑ ወቅት ግሩፑ አግሮ ኮርፕ ኢንተርናሽናል ከተሰኘው የሲንጋፖር የግብርና ምርቶች አቅራቢ ድርጅት ጋር የ100,000 ሜትሪክ ቶን ስኳር አቅርቦት ውልን በመሰረዙ ምክንያት የ1.4 ቢሊዮን ብር የካሳ ክስ ቀርቦበታል። ሳምንታዊው ካፒታል በእትሙ እንዳሰፈረው መረጃ ሁለቱ ወገኖች የስኳር ገበያውን ለማረጋጋት የሚያስችል የአቅርቦት ውል የተፈራረሙት በሚያዝያ ወር 2016 ነበር። ውሉ ያስፈለገበት ምክንያትም እንደ ወንጂ፣ ሸዋ፣ መተሐራ፣ ከሰም፣ ፊንጫና ጣና በለስ ያሉ የአገር ውስጥ ስኳር ፋብሪካዎች ከአቅማቸው በታች በማምረታቸው ነው ተብሎ ነበር። ለወራት የተካሄደው ድርድር ሳይሳካ በመቅረቱ ግሩፑ ውሉን ለማቋረጥ ወስኗል። ለዚህም እንደ ምክንያት የጠቀሰው በሐምሌ ወር 2016 ከጀመረው ማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የመጣውን የውጭ ምንዛሬ ተመን ለውጥ ነው። የኢትዮጵያ ስኳር ኢንዱስትሪ ግሩፕ መከራከሪያ ደግሞ የብር ምንዛሬ ዋጋ በእጅጉ በመቀነሱ ምክንያት ስኳሩን ወደ አገር ውስጥ ለማስገባት የሚጠይቀው ወጪ ከመጀመሪያው ግምት በጣም ንሯል። በመሆኑም ውሉን የመፈጸም ግዴታ የለብኝም ሲል ይከራከራል። በተጨማሪም የብድር ሰነድ ስላልከፈትሁ በውሉ አልገደድም የሚል አቋም ይዟል። የአግሮ ኮርፕ መከራከሪያ የብድር ሰነድ የክፍያ መፈጸሚያ ዘዴ እንጂ ውሉን ዋጋ የሚያሳጣ አይደለም በማለት ኩባንያው በኢትዮጵያ ገበያና በመንግስት ግዢ ሂደት ላይ ልምድ ያለው ሲሆን ግሩፑ ውሉን በጣሰበት አግባብ ለደረሰበት ከፍተኛ ገንዘብ ኪሳራ ካሳ እንዲከፍለው መጠየቁም በካፒታል እትም ላይ ተነቧል። ከብርሃን ቲቪ እነኚህን ዜናዎች ስንነግራችሁ ቆይተናል። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now.
hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!